ዛሬ እንግዲህ ስለ አቦርሽን የምናወራው ዘ ሞስት ዲቤትድ ከሆነ እና ሚስ አንደርስቱድ ከሚደረጉ ቶፒኮች መካከል የሆነ አቦርሽን ነው ማለት ነው። ስለዛ ነው የምናየው። ዲቴይል ከመግባታችን በፊት አቦርሽን እንግዲህ በዓለም አቀፍ ደረጃ በአመት ወደ 70 ሚሊዮን የሚደርሱ አቦርሽኖች ይካሄዳሉ። ይሄንን ቁጥር እንግዲህ ወደ ኢትዮጵያ ስናየው ወይም ኢንዱስድ አቦርሽን የሚለውን ሀሳብ ወደ ኢትዮጵያ በመናመጣበት ሰዓት ከ2014 ላይ የተደረገ ጥናት ነው። 620300 አቦርሽኖች which is in the clinical setting ማለት ነው የተደረጉ አቦርሽኖች እንዳለ ሪፖርት ያሳያል ማለት ነው። 2014 ላይ የተደረገ ጥናት ነው። የምናውቀው አቦርሽን በሞደርን ዲቤትድ ከሚደረጉ ቶፒኮች መካከል አንደኛው አቦርሽን ነው። በዚህ ቪዲዮ ዛሬ እንደዚህ ነው ኤክስፕሎር ላረግ የፈለኩት ሂስቶሪካል ባክግራውንዱ ምን ይመስላል፣ እንደገና ሞደርን ሜዲካል ፕራክቲሶቹ፣ ሌጋል ስታተስ፣ ኢቨን ኢቲካል ፐርስፔክቲቭ እና ኢምፓክቱ ኢን ዘ ፐብሊክ ሄልዝ ላይ ምን አይነት ኢምፓክቶች አሉት፣ ምን አይነት ኢምፓክት አለው የሚለውን ነገር ነው ዛሬ እንግዲህ የምናየው። it is not opinion by the way, it is a fact ማለት ነው። ስለ ፋክት ነው የምንነጋገረው እና የመጀመሪያው ነገር ከዲፊኒሽኑ ስንነሳ what's abortion ብለን ብንጠይቅ which is termination of pregnancy before 20 weeks of gestation እንደየሀገሩ የሚሰጠው ዲፊኒሽን ሊለያይ ይችላል። ነገር ግን እንደኛ ሀገር በመናይበት ሰዓት አቦርሽን የሚለውን ኮንሰፕት እንዴት ነው የምናየው? ልክ ህፃኑ አንድ በእናቱ ማህፀን ውስጥ ያለ ህፃን 20 ወይም ሳምንት በፊት እንዲወር ይደረጋል ማለት ነው። እንደዛ የሚደረግ ከሆነ ያ ምን ይባላል? ኢንዱስድ አቦርሽን ይባላል ማለት ነው። before 20 weeks of gestational age ወይም ደግሞ 500 ግራም ክብደቱ ሳይሞላ የማቋረጥ ሂደት ነው ማለት ነው። ጽንሱን የማቋረጥ ሂደት ዛት ምን እንለዋለን? አቦርሽን እንለዋለን። ስለዚህ ሜይንሊ ግን አቦርሽን በሁለት ይከፈላል ሜይንሊ ማለት ነው። ታይፑን በምናይበት ሰዓት ሁለት አይነት አቦርሽኖች አሉ። የመጀመሪያው ስፖንታኒየስ አቦርሽን ነው። ስፖንታኒየስ አቦርሽን ማለት አቦርሽኑ እናትየዋ ወይም ነፍሰ ጡሯ ፈልገው አይደለም የሚወርደው። በተለያዩ ምክንያቶች በተለያዩ የጤና እክሎች ሊወርድ ይችላል ማለት ነው። ሚስካሬጅ የሚባለው ማለት ነው። እና የዚህን አይነት አቦርሽን ስፖንታኒየስ አቦርሽን ይባላል። ሁለተኛው የአቦርሽን አይነት ደግሞ ምን አይነት አቦርሽን ነው ብለን ስናይ ኢንዱስድ አቦርሽን ነው። ይሄንኛው ሆን ተብሎ በተለያዩ ኬዞች የሚደረግ አቦርሽን ሌጋሊም ኢሌጋሊም ሊደረጉ ከሚችሉ አቦርሽኖች መካከል እነዛኛዎች ደግሞ ኢንዱስድ አቦርሽን ብለን የምንገልጻቸው ናቸው ማለት ነው። ስለዚህ እንግዲህ እኛ ሞር ፎከስ የምናደርገው ስፖንታኒየሱ ላይ ሳይሆን እዛ ኢንዱስድ አቦርሽን ላይ ነው ማለት ነው። ኢንዱስድ አቦርሽን ነው። ሂስቶሪካል ባክግራውንዱን በምናይበት ሰዓት አቦርሽን በተለያየ ጊዜ ኢን ዘ ሂስትሪ ልናየው እንችላለን። በተለያየ ጊዜ ማለት ነው። በተለያየ መልክ ልናየው እንችላለን። በኤንሸንት ሂስትሪን በምናይ ሰዓት አቦርሽን ኢን ኢጂፕት ይካሄድ ነበረ፣ ቻይና፣ እንደገና ግሪክ ውስጥ ማለት ነው ፕራክቲስ የሚደረግ ነበረ። እንደውም የሚጠቀሙት ሄርፕስ እና ፊዚካል ሜቶዶችን እነዚህ ሁለቱ ነገሮች በመጠቀም አቦርሽንን ያካሄዱ ነበረ። ግሪክ ፊዚሻኖስ ከሚባሉት በጣም ከሚታወቁት እንደ ሂፖክራተስ ስለ ተርሚኔሽን ኦፍ ፕሬግናንሲ ዲስከስ የሚያደርጉ ሰዎች እና ኢንተርፕሪቴሽን ይሰጡ የነበሩ ሰዎች ናቸው ማለት ነው። ከዛ ቀጥሎ ከኤንሸንት ቀጥሎ ደግሞ ሜዲቫል ፔሪድ አለ። ኢን ዘ ሜዲቫል ፔሪድ ላይ ምን ተፈጠረ ማለት ነው? የሪሊጂየስ ቢሊፍስ ማለት ነው። ሪሊጂየስ ቢሊፍስ በጣም ስትሪክትሊ ፎከስ አድርገው የሚከላከሉበት ነበረ። ምን አይነት ኮንሰርን አላቸው መሰላችሁ? ፕሬግናንሲ ላይ ልክ ዲፊኒሽኑ ግን በጣም ይቀራረባል ከሳይንሱ ጋር ማለት ነው። ላይክ አሁን ልክ የፌታል ኪክኒንግ ወይም ደግሞ የህፃኑ እንቅስቃሴ የሚጀምርበት መገላበጥ እነዚህ ሳምንታት ነው። ከ17 እስከ 20 ሳምንት ባለው ማለት ነው። ልክ የነዚህ ሜዲቫል ላይ ያሉት ሪሊጂየስ ኢንስቲትዩሽኖችም ሲያስቡት የነበረው ፌታል ኪክኒንግ በሚያደርግበት ሰዓት ከዛ በፊት እንኳን ብዙ ስትሪክት አያደርጉም ማለት ነው። ከዛ በኋላ ግን ማስወረድ በጣም ኃጢያት እንደሆነ ልጁ ነፍስ የዘራ ያህል እንዳለው በዛን ጊዜ ነበር የሚታሰበው ፌታል ኪክኒንግ ካደረገ በኋላ ማለት ነው። ስለዚህ ይሄ ኮንሰፕት አለ። ከዛ ሶስተኛው እንግዲህ ከ19 ሴንቸሪ እስከ 20ኛው ሴንቸሪ በምናይበት ሰዓት ዘኒ ካንትሪስ ይላል ክሪሚናላይዝ አቦርሽን ያደረጉበት ታይም ነበረ። በዚህን ሰዓት ክሪሚናል ነው በቃ ብዙ ሀገራት ይሄንን አቦርሽን ወይም ክሪሚናላይዝ ያደረጉበት ነው ወንጀል እንደ ወንጀል የሚቆጥሩበት ጊዜ ነበረ። ይህንን ቢደረግም
በቂ አልነበረም። ለምንድን ነው በቂ ያልሆነው? የዚህ ክሪሚናላይዝድ መደረጉ ወይም ደግሞ በህግ መከልከሉ አንሴፍ አቦርሽንን አበረታታ ማለት ነው። አንሴፍ አቦርሽኖች በሚበረታቱበት ሰዓት ደግሞ የህፃናት ህይወት ብቻ አይደለም የሚቀጠፈው፣ ማተርናልም የእናቶችም ህይወት ነው ማለት ነው። ቢካዝ አንሴፍ ነው የተደረገው፣ አውት ኦፍ ዘ ክሊኒካል ሴቲንግ ነው ወይም ፋሲሊቲ በሌለበት ቦታ ነው የሚደረገው። ትራዲሽናል ሜቶዶችን ሊሆን ይችላል የሚጠቀሙት እና በዛ ምክንያት ምን መጣ ማለት ነው? አንሴፍ የሆነ ምንድነው እሱ አቦርሽን አልቆመም። አቦርት የሚደረገው ነገር አልቆመም። ነገር ግን ምን ተፈጠረ ማለት ነው? ሞር እያባባሰው ሄደ ማለት ነው። ወደ ሞደርን ኢራ ስንመጣ ደግሞ አድቫንስ የሆነ ሜዲሲን አለ። ለዛ ለሚፈለገው የአቦርሽን አይነት አድቫንስ የሆነ ሜቶዶች ተፈጠሩ። ሜዲኬሽን እንደገና ደግሞ ሰርጂካልም ኦፕሽኖች ቀረቡ ማለት ነው። ስለዚህ በዚህን ጊዜ ነበረ ብዙ ሀገራት ምን ማድረግ የጀመሩት? ሪፎርም ማድረግ የጀመሩት ማለት ነው። አቦርሽንን ሪፎርም ማተርናል ሞርታሊቲን ለመቀነስ ሲባል እንደገና ምን አደረጉት ማለት ሪፎርም፣ ያንን ስትሪክትሊ በ19 እና በ20 ሴንቸሪ ስትሪክት ያደረጉትን ወይም ደግሞ የገደቡትን ህግ ማሻሻል ጀመሩ። ወደ ታይፕ ኦፍ አቦርሽኖች በምንመጣበት ሰዓት እንግዲህ ሁለት አይነት ታይፖች ናቸው ያሉት ብለናል አይደለ? መጀመሪያ ላይ ስንነጋገር ያ የስፖንታኒየስ አቦርሽን እንዳልነው በቃ ሚስከሬጅ ነው። ሚስከሬጅ የሚያደርጉት ነው እናቶች ፈልገው ሳይሆን ጽንሱ የሚወርደው በራሱ ጊዜ በተለያየ ኮምፕሊኬሽን ይሆናል። ለምሳሌ በኢንፌክሽስ ኮምፕሊኬሽኖች ሊሆኑ ይችላሉ። RH ኢንኮምፓቲቢሊቲ which is ሾታ ላይ የሚባለው ማለት ነው በአማርኛው። በእንደዛ አይነት ምክንያቶች በትራውማ ኦር ደግሞ በተለያዩ ጉዳቶች ልጃቸውን ወይም ደግሞ ጽንሱን ሊወርድ ይችላል ማለት ነው። ስለዚህ ይሄንኛው this kind of abortion spontaneous abortion ይለዋል። ሁለተኛው ደግሞ induced abortion ነው። እንግዲህ this is the most forbidden የምንለው ማለት ነው because induced abortion ኢንዲኬት የሚደረግበት ነገር አለ፣ ኢንዲኬሽን አለው which is የእናትየዋ ህይወት አደጋ ላይ ከሆነ ወይም ደግሞ በማህፀኗ ውስጥ ያለው ህፃን ለሱ አስጊ ከሆነ እናትየዋን ለማዳን ሲባል ልጁ ሊወጣ ይችላል ማለት ነው። አቦርት ሊደረግ ይችላል። እንደገና ደግሞ ከዘመድ ያረገዘች ሌጋል እንግዲህ የኢትዮጵያ ሎ ይሄንን ይፈቅዳል ማለት ነው አቦርት እንድታደርግ እነዚህና የእናትየዋ ጤና። ስለዚህ ከዘመድ እንደገና ደግሞ ሬፕ which is መደፈር አጋጥሟ ከሆነ በዛም ምክንያት እንግዲህ የሚገጥማት እንትን ለማባል ምን ይደረጋል ማለት ነው? ይፈቀዳል ማለት ነው። ስለዚህ WHO ያስቀመጣቸው አሉ። እንግዲህ አሁን ይሄ ኢንዱስድ አቦርሽን በምንልበት ሰዓት ይሄ ሆን ተብሎ የሚደረግ የጽንስ ማቋረጥ ሂደት ሰርጂካል እና ሜዲካል ሜቶዶች አሉ ማለት ነው። ስለዚህ ሴፍ፣ ሌስ ሴፍ እና ሌስ ሴፍ ብሎ WHO ከፋፍሎ ያስቀምጠዋል። ነገር ግን ምንም ያህል እንኳን ሴፍ የሆነ ፋሲሊቲ ቢኖርም ከኮምፕሊኬሽን ግን እናትየዋ ብዙዎቹ ከኮምፕሊኬሽን ሊያመልጡ አይችሉም። ሌላኛው ሜቶድ ኦፍ ይሄ ኢንዱስድ አቦርሽንን ለማየት ያው ሁለት አይነት ሜቶዶችን የሚጠቀሙት ማለት ነው። ስለዚህ የሰርጂካል ሜቶድ አለ፣ እንደገና ደግሞ ሜዲኬሽን አለ ማለት ነው። እስከ 12ኛው ሳምንት ድረስ የሚደረግ ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው? ያው ሜዲኬሽን ይወስዳሉ ኢርሊ ከሆነ ማለት ነው። ኢን ዘ ፈርስት ትራይሚስተር የሚባለው የመጀመሪያው የእርግዝና 3 ወራቶች ላይ የሚወሰድ ነው። ስለዚህ ሌላኛው ሰርጂካሊ ደግሞ ኦፕን ተደርጎ የሚወጣ ነው ማለት ነው። እና በዚህ ዌይ በሰርጂካል እና በሜዲካል ሊያደርጉት ይችላሉ ማለት ነው። ኢንዱስድ አቦርሽን ኢን ዚስ ዌይ ነው ማለት ነው የሚካሄደው። እና ስለዚህ ዘ ሞስት ኮመን አሁን በሀገራችን ላይ እንዳየነው 620,300 ሰዎች አቦርት ያደርጋሉ ማለት በጣም የሚዘገነን ቁጥር ነው ማለት ነው። እንግዲህ ይሄ በ2014 የተደረገ ጥናት የሚያሳየው ነው ማለት ነው። እና ኢንዲኬሽን ቅድም እንደተናገር ነው ለምሳሌ ኢንዲኬት የሚደረግበት ወይ አለ። ይሄንን ስንል እንግዲህ ጭፍን የሆነ አስተሳሰብ ኖሮን አይደለም ማለት የአቦርሽን ኢንዲኬት የሚደረጉበት አለ እንደተነጋገር ነው ቅድም ማለት ነው። እናትየዋን በጣም ለሞት የሚዳርጋት ከሆነ ያ ጽንሱ እንዲቋረጥ ሊደረግ ይችላል። አቦርት ወይም ደግሞ አቦርት ሊደረግ ይችላል ማለት ነው። ሁለተኛው ኢንሲስት በቃ ከዘመድ የተረገዘ ከሆነ ያ ጽንሱ አይፈልግም እና በዛ ምክንያት ሊቋረጥ ይችላል። ሶስተኛው በቃ የመደፈር የማትፈልገው ጽንስ ስለሆነ አንኢንቴንድድ ፕሬግናንሲ የሚባለው ማለት ነውና አንወንትድ እና አንኢንቴንድድ ፕሬግናንሲ ስለሚሆን ምን ይደረጋል ማለት ነው? እሱ ሊቋረጥ ይችላል። እነዚህኞቹ በኢትዮጵያ ሕግ
ጥላ ከለላ ያገኙ ናቸው ማለት ነው። እና ሌሎች ኢንዲኬሽኖች አሉ። ሶሺዮ ኢኮኖሚክ ቻሌንጅስ ለምሳሌ ይሄ በጣም የማይመከር ነው በሃይማኖትና አንዱ ያንዱን ላይ ያሳድግ ይገባል ማለት ለዚህ መፍትሄ ሶሺዮ ኢኮኖሚክ ቻሌንጆች እንደገና ደግሞ በወጣቶች መካከል የሚፈጠር አለ አይደለ ሳይፈለግ የሚፈጠር ድንገት የሚፈጠር የጽንስ አለ እነዛኞቹ ራሱ በዚህ ውስጥ ይካተታሉና እነዚህ ደግሞ በጣም ለተለያየ ነገር እሷንም ህፃኑንም ይዳርጋል ማለት ነው። ስለዚህ ይሄ ኢንዱስድ አቦርሽን የምንለው ምንም እንኳን ባይመከር ኢኮኖሚካል ሶሺዮ ኢኮኖሚክ ቻሌንጆች ምንም ባይመከሩ የኢኮኖሚ ወይም የምጣኔ ሀብት ቀውሶች የሚያመጡት ለዛ ተብሎም የሚደረጋለ ማለት ነው። አንችልም ስለሚባል ማሳደግ አልችልም በሚባልበት በማለት ምክንያት ማለት ነውና ስለዚህ አሁን ሌጋል ስታተሱን ኢን ዘ ወርልድ በመናይበት ሰዓት ባለም አቀፋው ምን ደረጃ ላይ ነው ያለው ብለን ስናይ የተለያየ የህግ ከለላ ነው ያለው አቦርሽን ማለት ነው። የመጀመሪያው እንግዲህ አንዳንድ ሀገራቶች ያው some countries allow the abortion on request ማለት ነው። ፈልገው ለሚሄዱ ሰዎች የፈቀዱ ሀገራት አሉ ፈልገው ለሚሄዱ ሰዎች ማለት ነው። አንዳንድ ደግሞ ምንድነው የሚያደርጉት እናትየዋን ሴፍ ለማድረግ ማለት ነው። እናትየዋን for the sake of the mother ማለት ነው። እናትየዋን ሴፍ ለማድረግ የፈቀዱ ሀገራት አሉ። አንዳንድ ሀገሮች ደግሞ completely ምን ያላደረጉ ናቸው ማለት ነው ያልፈቀዱ አሉ ማለት ነው። እና በተለያየ ህግ ከለላ ነው ያለው ማለት ነው አቦርሽን። ስለዚህ research shows that restrictive laws do not reduce ማለት ነው። በቃ ሪሰርች የሚያሳየው ግን ምንድነው የህግ እንትን ማቀፉ መኖር አቦርሽንን አላቆመው whatever it is ማለት ነው። because ጭራሽ እያበረታታ ያለው ምንድነው ልክ በህግ ሲከለከል ምንድነው እያበረታታ ያለው አንሴፍ የሆነ አቦርሽን እንዲኖር ነው ማለት ነው። አንሴፍ አቦርሽኖች በጣም እየበዙ ነው ማለት ነውና ይሄ ደግሞ ያ ማተርናል ሞርታሊቲ በጣም ከሚጨምሩ አንዱ ነገሮች ናቸው ማለት ነውና ይሄንኛው አንደኛው ፋክተር ነው። ኢቲካል ካልቸራል እና ሪሊጂየስ ፐርስፔክቲቮችን ስናይ እንግዲህ የሰው ልጅ አስተሳሰቡ እንደየባህሉ እንደየሃይማኖቱ የተለያየ ነው፣ ፍጹም የተለያየ ነው እንዳደገበት ነገር ማለት ነው። እና ይህንኛውም በአቦርሽን ላይ ያለው ፐርስፔክቲቭ በጣም የተለያየ ነው የሁሉም ሰው በጣም የተለያየ ነው የሁሉም ሪሊጅንስ እና ስለዚህ በምናይበት ሰዓት ዳይቨርስ የሆነ ፐርስፔክቲቭ ነው የሚኖራቸው ዳይቨርስ የሆነ ፐርስፔክቲቭ ነው። ስለዚህ አሁን ግን ሁለት ክሌሞች ይነሳሉ በኢቲካል በሪሊጂየስ እና ደግሞ በካልቸራል ማለት ነው። ከዛ ጋር ተያይዘው ሁለት ነገሮች ናቸው የሚነሱት ፕሮ ላይፍ እና ፕሮ ቾይስ የሚል ነገር አለ። ፕሮ ቾይስ እና ፕሮ ላይፍ ምንድነው ምን ሐሳብ ናቸው? እነዚህ ሁለት ክሌሞች ናቸውና ምን ብለው ነው የሚያስቡት? አሁን የሚለው ሐሳብ ምንድነው የሚያንጸባርቀው supporting women's right to choose whether to continue or to end a pregnancy ማለት ነው። ፕሬግናንሲውን ልትቀጥለውም ትችላለች ኦር ደግሞ ልታቆመውም ትችላለች። ስለዚህ ዋነኛነት መጠበቅ ያለበት የእናትየዋ ምርጫ ነው የሚል ሐሳብ ነው። ይሄንኛው አይዲያ ነው በዛኛው ጎራ የሚነሳው ማለት ነውና ይሄ ደግሞ ላይክ ፌሚኒዝም ሲጨመርበት ላይክ እንዴት ነው ክብሪት እንደማያያዝ ቁጥሩት ጋዝ ላይ ማለት ነው። ጋዝ ላይ ክብሪት እንደመለኮስ ነውና ይሄ ነው አንደኛው ክሌም ማለት ነውና ለልጁ ምንም አይነት እንትን የለውም። ግን አቦርሽንን ማበረታታት ሳይሆን እሷ የፈለገችው ማድረግ ትችላለች ነው in the sake of the mother ሁሉን ነገር ለሷ አንተውላት እናትየዋ ተወሰን መፍቷ ነው ማለት ነውና 1973 ይመስለኛልና ብዙ ክሌሞች የተነሱት ለሁለት የተከፈሉበት ብዙ ሰዎች በውጭው ዓለም በዚህ ኬዝ ነው። ምንድነው አቦርሽን is right በቃ የፈለኩትን ማድረግ ይችላል የሚልና አቦርሽን መርደር የሚል ሐሳብ ማለት ነውና አቦርሽን ነፍሰ ገዳይነት ነው የሚል ሐሳቡ በሁለቱ መካከል ያለው ነበርና ሁለተኛው ደግሞ ፕሮ ላይፍ የሚባል ነው። ቅድሚያ ለህፃኑ መስጠት አለብን የሚል ነው። ስለዚህ it is opposed to abortion ማለት ነው። አቦርሽን የሚቃወም ሐሳብ ነው except in some views ማለት ነው where maybe allowed to save the mother's life ካልሆነ በስተቀር ይሄ ምን እንትን ይላል ኤምፋሳይዝ የሚያደርገው ወይም ደግሞ አትኩሮት የሚሰጠው ሞራሊም ኢቲካሊ ለፌታል ላይፍ ነው ማለት ነው። ስለዚህ ሁለት ጎራዎች አሉ ማለት ነው። በሁለት ጎራዎች መካከል የተከፈለ ስለዚህ ፕሮ ቾይስ እና ፕሮ ላይፍ የሚል ሐሳብ ነው ማለት ነውና በሁለቱ መካከል ያለው ነው እና
አፖርሽን አስ ኤ ፐብሊክ ሄልዝ ስናይ ደግሞ ፍሮም ፐብሊክ ሄልዝ ፐርስፔክቲቭ አንሴፍ አፖርሽን እንግዲህ ሜጀር ኮዝ ኦፍ ሞርታሊቲ ነው ማለት ነው። ሞርታሊቲን የሚያመጣ ነው እንደምናውቀው እና ሶ ሴፍ ካልሆነ አቦርሽኑ የማተርናል ዴዙ በጣም ኢንክሪዝ እያደረገ ነው የሚሄደው። አንቴንድ ፕሬግናንሲ የተለያዩ ነገሮች እነዚህ ኤዱኬሽን አክሰስ ካለመኖሩ የተነሳ እነዚህ ነገሮች ይከሰታሉ ማለት ነው። ኢን ኮንክሉዥን እንግዲህ አቦርሽንን በጥቅሉ በመናይበት ሰዓት ኢንዲኬት የሚደረግበት ነገሮች የመጀመሪያው ነገር ግን ምንድነው ማለት ነው ማወቅ ያለብን ሶ ልክ ያለምንም እንትን ስላልፈለገችው ብቻ ልጁን የሚደረገው አቦርሽን ተቀባይነት የለውም ማለት ነው። አርግዘዋለች ሶ መውለድ ነው ያለባት። ይሄ ደግሞ ላይክ ፕሮ ቾይስ እና ፕሮ ላይፍ የሚለውን ኮንሰፕት በጣም ዲቤት እንዲያደርጉ ከሚያደርጉ ነገሮች መካከል አንዱ ነው። ነገር ግን ምንድነው ማለት ነው አቦርሽን ከተባለው እንትን መርደር እንደሆነ ልንገነዘበውና ልንረዳው የሚገባ ነገር ነው ማለት ነው። በአጠቃላይ ሶ ዲስ ዲቤትድ ቢሆንም ግን ነገርየው ግን ግልጽ ነው ለሁላችን ይመስለኛል እና ሶ አመዛዝኖ ሎጂካሊ መረዳት የሚቻል ነው። ስለዚህ የእናትየው አፕሮች ቾይስ መሆን አለበት የፕሮ ላይፍ የሚለው ማለት ነውና ቢኮዝ ዘ ኮንሰፕት ኦፍ ላይፉን ማለት ነው ኮንሰፕሽን መቼ ነው የሚጀምረው? ልክ ኮንሰፕሽን እንደጀመረ ነው አይደለ? ሶ ላይፍ የሚጀምረው ፈርቲላይዜሽን እንደተጀመረ ነውና ስለዚህ ከዚህ አንፃር ነው የምንመለከተው።